ዛሬ የምርጫ ማኒፌስቶ የሚያስተዋውቀው በ2013 የብልጽግና ፓርቲ ምርጫ አካሄዱ በአብዛኛው 99% በሚባል አሸንፎ መንግስቱ ነው ከሆነ በኋላ ብዙ ቃል የገባቸው ነገሮች ነበሩ እና ቃል በገባው መሰረት አብዛኛውን በሚባል ነገር ፈጽሟል ማለት ነው። ዛሬ ደግሞ ስናስተዋውቅ ጥንካሬዎችን ማስቀጠል፣ ድክመቶችን ደግሞ ማረም አለብን። እዚህ ላይ የሚለው ምንድነው? ኢትዮጵያ ወደ ተምሳሌት ሀገር ማስቀጠል ነው ሞቶ። ሰባተኛው ምርጫ ስናስብ ይሄ አእምሯችን ላይ መጥፋት የለበት። ምን ለማለት ነው? ሀገራችን ኢትዮጵያ ቀደምት ታሪክ ያላት የሰው ልጅ መፈጠሪያ ናት። ኦሪጂን ኦፍ ፒፕል የሚባለው ወይም ደግሞ ኦሪጂን ኦፍ ላንድ የሚባለው ሀገርኛ ነን። ቀደምት ስልጣኔ ያላት ሀገር የድሮዋን ስልጣኔ መመለስ አለብን።